ሰላም ለዚህ ቤት እንዴት አመሻችሁ? የኔ ቆንጆ ልጅ ምንም አላደረግሽም አይደል? አዎ ናፍቃችሁኝ ነበር። ቁጭ በል ግርማ፣ ተቀመጥ። ልጅ ደህና ነሽ? ስላየሽኝ ደስ ያለሽ አይመስልም። አንተ ሰውዬ ልጅ ወድሽ የለ ስትደውልልኝ ማመን ነበር የከበደኝ። ደግመን የምንገናኝ እንኳን አልመሰለኝም ነበር። የእውነት ተስፋ ቆርጬ ነበር። እኔም ደግሜ እንደማላገኝሽ ነበር የማውቀው። ግን የተፈጠረ ነገር አለ እንዴ? ማለቴ ከነናታን ጋር ተጣልክ? የሰጠናቸውን ውሸት አላመኑበትም እንዴ? አወቁብን? ከጅምሩ መች ታረቅንና ምስጋና ላንቺ ባቀድነው እቅድ መሰረት ትንሽ መቀራረብ ጀምረን ነበር። ጆሮዬ ነው ወይስ ምስጋና ላንቺ ያልክ? አጨራረሱን አበላሸሹ። ምስጋና ቢስ ባትሆኝና አመስጋኝ ብትሆኝ እንደ መጀመሪያው እቅድ በሆነና ከናታን ጋር ይበልጥ በተቀራረብን ነበር። ያለፈ ኃጢአቴን ደጋግመህ እየነገርክ የባሰ አታቁስለኝ። እኔን እሱ ይጎዳኛል። እባክህ ግርማ። ወሬውን ተይ እባክሽ። ግን ደህና ነህ? እየተረበሽክ ትመስላለህ። የተፈጠረ ነገር አለ እንዴ? በዛ ላይ ያለ አንዳች ምክንያት እንደዚህ ቅርብ ብለህ አጠራኝም ነበር። በውስጥ የሚመላለስ አንድ ነገር አለ። እጅግ ያስፈራል። ለሰው ባወራው ይቀለኛል ብዬ አስባለሁ። ግን ደግሞ እንኳን ለሰው ላወራው ይቅርና ለራሴ ሳስበው በጣም ነው የሚጨንቀኝ። ቆይ ምንድነው? ግድ የለህም ግርማ ንገረኝ። እኔ አልገምተህም፣ እንደዚሁ ሰማሃለሁ። አትገምችኝም? ቆይ ነገርየው እንዴት እንደሚያስገምት አወቅሽ? እኔ እንጃ፣ ግን የምጠረጥረው ነገር አለ። ምንድነው? አንተ ልዕልትን አፍቅረሃታል እንዴ? ምክር ራሱ አሰሚ የሆንሽ ደረቅ ነገር ነሽ። እናቴ የምትመክረኝ ይበቃኛል፣ አንተ አትምከረኝ። እሺ፣ ግን ሁሉም በጊዜውና በክብሩ ነው። ማለቴ አንተ ወንዱ ጠይቀኸኝ እኔ ቢ ማለት ያለብኝ እኮ ነው። ጠይቄ አንተ እያሸማቀከኝ ነው ያለው። ይህ ሁሉ ፍቅርሽ ነው እንጂ እኮ ነውር አይደለም። እኔ ደግሞ ሳሳልሻለሁ። ውድ ነገር ለዘላለም እንዲቆይ ይፈልጋል። በችኮላና ያለ ቦታ ሆኖ ነገሮች እንዲበላሹ አልፈልግም። እኔ ልዕልት፣ እኔ በጣም ወድሻለሁ። እንዳንቺ አይነት ንጹህ ሴት የትም አትገኝም። እኔም እወድሃለሁ፣ ላጣ አልፈልግም። ሁሉም ነገር ሚስት የሆነሽ ቤታችን ይደርሳል። እሺ በቃ ሂድ፣ ደህና ደር። ደህና ደሪ። በድርጊት ያስከፍቻታለሁ። አክብሬያት ሳይሆን ንቄያት ቢመስላትስ? ወይም ደግሞ ሌላ ነገር ብታስብስ? እኔ እንጃ። ካልኳት ውስጥ ውሸት የለም። ተረዳኛለች ብዬ ተስፋ አድርጋለሁ። ወንድሜ ማማ አይመጡ? አዎ አይመጡም። ዛሬ እዛው ለቅሶ ቤት ነው የሚያድሩት። ለቅሶ ቤት እየተለቀሰ የሚታደርበት? ያዘኑ ሰዎች ብቻቸውን እንዳይሆኑ እያዝናኑና እያጽናኑ አብሯቸው ይቆያሉ። ግን እኔ እኮ ብዙ ቀን አዝኜ አውቃለሁ፣ ግን ማንም መጥቶ አያውቅም። ሰዎች አይዞሽ ማለት ግዴታ የሚኖርባቸው ሰው ሲሞትብሽ ብቻ ነው። ሁሉም በሚባለው ደረጃ ለቅሶ ቤት ባለው አቴንዳንስ ላይ ሁሉም መገኘት ይፈልጋል። እሺ፣ የሞተ ሰው ከሰው ጋር ስለማይገናኝ ነው? አዎ። ወረጅና ግቢ። እና ወደ ቤትም ተመልሼ እንድገባ እየፈቀድክልኝ ነው? ይልቅ ሐሳቤን ሳልቀይር ወረጅ። እሺ። ግን ግርማ፣ ያለክበት ሁኔታ ምንም ሳይክ ደስ አይልም። ማለት ብዙ ጠጥተሃል እና ያሰጋል። በዚህ ሁኔታ ደግሞ ባትሄድ ደስ ይለኛል። ለምን ቤት አገባም? ስለዚህ የሚሻለኝ ልትመርጭልኝ ነው? ደርሶ አዛይ ልትሆኝልኝ? አዎ፣ ያንተ መኖር ለኔ በጣም አስፈላጊ ነው። አንተ ባትኖር ምን ሆን ነበር? እድሜ ለዛ ናቲ ለሚባለው ጓደኛሽ። እሱ ባይኖር ኖር ይሄንን እድል ደግመሽ አታገኘውም። ማለት እንዴት? ከሱ ጋር ምን ያገናኘዋል? በሱ ምክንያት ነው አንድ ይቅር ያልኩሽ እኮ። እንዴት? ናታን በየመን እገታ ውስጥ እጅ እንደሌለበት ታውቃል። በእርግጥ እኔና ማስቲን ሲያይ እንደንግጦ ነበር፣ ግን እኔ አስቀይሼ ልጅቷ ቦታ ጠፍቷት ልጠቁማት ነው ብየዋለሁ። ስለዚህ ናታን አመነክ? ቆይ ናታን በዚህ ልቅል ይመስላል? ከማስቲ ጋር ሳናወራ ስለተግባባን ጥሩ አድርገን የተወን ነው። ስለዚህ መነኝ ምንም ሊያውቅ አይችልም። እሺ፣ አሁን አንተ መምጣትክ ለምንድን ነው? ስለ ማስቲ ላናገርክ ነበር። ሽማግሌ መሆንክ ነው? በእኔ ምክንያት ህይወቷ ተበላሽቶ ማየት ከበደኝ። እሷ ምንም የምታውቀው ነገር የለም።
እኔ ነኝ እሷን ለገንዘብ ብዬ ከዷት እንጂ እሷ አንተን አልከዳችም። ይበቃል። ይኸውልህ አንተም ሆነ እሷ ደግሜ መንገዴ ላይ እንዳላያችሁ ምንም ሳላደርጋችሁ በመቶ የራሱ ልታመሰግኑኝ ይገባል። እባክህን ግርማ፣ መውደቅ የላትም። ካዘንክላት ቤት አስገብታ ኑራታ። ብችል እኮ ደስ ይለኝ ነበር። ግርማም የመቻል ግዴታ የለበትም። እኔ ስለሆንኩ ጥፋተኛ ጸጸቱን አልችለውም። እሷ ምንም የምታውቀው ነገር የለም። እባክህን ግርማ፣ አንድ የመጨረሻ እድል ስጣት። ሴት ልጅ ናት፣ ህይወቷ እንዳይበላሽ። ሄሙ ተነሽ፣ በቃ ግቢ እናተኝ። እንብየው አይደል? በጣም እንቅልፍሽ መጥቷል እኮ። ተነሽ በቃ ግቢ። እንቅልፍ አልመጣም። ተነሽ እንቺ ችግር ከጀመርሽ ገብተህ አተኛም ግርማ? ውጪ በጣም ብዙ ጠጥተሃል። አሁን ደግሞ እዚህ ሌላ መጨመር ያለብህ አይመስለኝም። እንዴ አሁን ቤቴ ገብቻለሁ እኮ። ብጠጣ ባልጠጣ ምን ይመጣል ብለሽ ነው እንዴ? ጨጓራህስ ቢሆን ለምን ይላጣል? ደግሞ ጠዋት ስትነሳ ቀን ነው የሚበላል። በጣም ነው ያሳቅሽኝ። አዝነሽልኝ ነው የሁሉ ነገር የምዘባረቂው? ለምን አላዝንልህም? ምንም ቢሆን እኮ የምታኖረኝ አንተ ነክ። ይሄንን ስራ የሚሰጠኸኝ አንተ ነክ። ይሄ ሁሉ የገባሽ ዳግም እድል ከሰጠሁሽ በኋላ መሆኑ ከፋ እንጂ አዎ ክደሽኝ ነበር። መቼም ቢሆን አረሳው። ያው አንተም ቢሆን ለእኔ ትንሽ ፍትሃዊ አልነበርክም። በጣም ዝቅ ታደርገኛለህ፣ ያለ ጥፋቴም ትጮህብኛለህ። ብቻ ብዙ ይመስለኛል። ጫናውም ነው እንደዚህ አይነት ነገር ውስጥ የከተተኝ። ወሬኛ እስከፈለግ ድረስ የመጮህ መብት አለኝ፣ እጮሃለሁ። እሺ እንዳልክ። ይልቅ ምን አሰብክ? ማለቴ ስለ ልዕልት ቀለል እንዲልህ አውራኝ። ምንድን ነው ደግሞ እያናዘሽ ልቀኝ ፈልገሽ ነው? ኧረ አይደለም። ይኸው ካላመንክ ስልክ ማየት ትችላለህ። አላምንሽም። እሺ ምን ነው ልጄ፣ ሳር አይበቅልባችሁም እንዴ? ይሄኔ እኮ የኔዋም ጉድ ተኝታ ይሆናል። ደህና አደሩ ማዘር? አድር ያለው ተመስገን ይመስገን። አሜን። አረፍ ብለዋ። ጎሽ በቤቴ ጋብዘኛ። ይልቅ ማወራህ ነገር አለኝ። ምንድን ነው? ከአባት ጋር ምን አወራችሁ? አረ ምንም ነገር አልተነጋገርንም። ምን ነው? ቆይ እስከ መቼ ነው እዚህ ቤት ውስጥ የምትቀመጡት? ሰውስ ባታሳሙኝ ምን አለበት? እስባፍ ባትከቱኝ እንዴ? ከተጋባችሁም በወግ በማዕረግ ሽማግሌ ልካችሁ በጥሎሽ የራሳችሁን ጎጆ መቀለስ ነው ያለባችሁ። አረ ማዘር፣ እኔና ልዕልት ለመጋባት አስበን አናውቅም። ደግሞ ጊዜውም ገና ነው። ቆየ ምን ጊዜ መፍጀት ነው? እንዋደዳለን ትሉ አይደለ እንዴ? እሱማ ግን ቁም ነገር ካሰባችሁ እሰየው። የልጅቷን እድሜ አትብላ። ካልሆነ ግን እሺ ተማክረን አሳውቆታል። አዎ አስብበት። አንተም ከአባት ጋር አውራ፣ እኔም ከሷ ጋር አወራለሁ። ጎሽ አንቺ ምን አለብሽ? ተኝ እንጂ ተኝ እንደደላው ሰው። ማንሽ? ሄመን አንቺ ሄመን። እማዬ ለምንድን ነው የምትቀሰቅሻት? የምናወራው ነገር አለና። ታዲያ ቢሆንስ እኔና አንቺ ወተን ማውራት እንችላለን። እንዴ እሷ ልታስወጫት ነው? ማማ ደህና አደሩ? ደህና ነኝ እግዚአብሔር ይመስገን። ከነቃሽ አልቀረ የኔ ልጅ ሂጂ ወንድምሽ ጋር። እኔና ልዕልት የምናወራው ነገር አለ። ሄሙዬ ደህና ደርሽልኝ? ሄሙዬ ወንድሜ በጣም ፈርቻለሁ። እማማ ሊያባረሩን ነው መሰለኝ። ምንም አትፍሪ ሄሙዬ፣ አያባሩንም። ይኸው እድሜ ለግርማ። እኛ እንሂድ ብንል ራሱ አያስኬዱንም። መተው እኮ ውጭ ማውራት አለብን ብለው ነው ያስወጡ። አሁን እንድንሄድ ንገሪያቸው እያሉ ቢሆንስ? አትፍሪሽ፣ ቢያባሩንም ፈጣሪ ጥሎ አይጥለንም። ደግሞ አንቺ አታስቢ። ከአባቴ ጋር በጣም ተታረቁ። ከዛ ትልቅ ቤት ይገዛልናል። ውይ ሄመን፣ እስኪ አባቴ የምትይውን ነገር ተይ። በቃ እኛን ለኛ ያለ ነው። ከኛ ውጭ ማንም ዘመድ ቤተሰብ ምናምን የለንም። እሱ ጥሩ ሰው ነው፣ ይወድሃል። ከአንተ ጋር ለመታረቅ እኮ ነው ይህን ሁሉ ያደረገው። ምን አደረገልኝና ነው? ተሰቃየ እኮ። የደበቅሽ ነገር አለ እንዴ? የለም፣
በቃ ሰው ካላስቀየምሽ አይሆንልሽም አይደል እማዬ? ምን ተፈጥሮ ነው? ሰውዬሽ አንቺን ለቁም ነገር ስለማሰቡ እርግጠኛ ነሽ? ምን ማለት ነው? አናግሬው ነበር። ከአባት ጋር ተማከርና ሽማግሌ ይላክ፣ ከተዋደዳችሁ አልቀረ አንድ ላይ ብትሆን ይሻላል አልኩት። እውነቱን እኮ ነው። አንቺ ምን ሆነሽ ነው ደግሞ? እኔ አማልጅን ሽምግልና እንዲልክ ብዬሻለሁ እንዴ? የኔና የሱን ህይወት እኮ የምንኖረው እኛ ነን፣ አንቺ አትኖሪልን። ድሮም እኮ ምስጋና ኖሮኝ አያውቅም። አንቺ አህያ ቂል እንደፈለገ ተጠቅሞብሽ ሜዳ ላይ ነው የሚጥልሽ። እንደ ማንኛውም ወንድ እኮ ብር ሲኖረው ሌላ ሴት ነው የሚፈልገው። አንቺ ናታንን ከምታዩም ከምታስቢውም በላይ የተለየ ሰው ነው። እሱን ጊዜው ሲደርስ ታየዋለሽ። አሁን ተነሽና ቤቱን ቤት አስመስዩ። እንደ ሴቱ እስኪ ተፍ ተፍ በይና ቁርስ ምናምን ስሪ። እሺ ግርማ ግርማ። ማንሽ ማስተዋል? በእናትሽ ተኛበት። ጨጓራዬም እያቃጠለኝ ነው። እኔ ምን አልኩኝ? እንድትነሳ እኮ ልቀሰቅስ ነው የመጣሁት። ማስተዋል በእናትሽ እስክታይ። አሁን ምን አድርግ ነው የምትይኝ? አሁን ቆንጆ ሽሮ ፍትፍት ትሰራልሃለሁ። ቶሎ ተነስ። እንዴ ማስተዋል፣ ሰካራም የምንከባከብ ልምድ አለሽ ማለት ነው? እሱን አሁን ካንተ ጀምራለሁ። ይልቅ ተነስ። እሺ በቃ ሂጅ፣ መጣሁ። አሎ ግርምዬ፣ እንዴት አደርክ? ይመስገን። ደህና አደሩ? ደህና እግዚአብሔር ይመስገን። ሰው ሁሉ ሞልቶለታል መሰለኝ። ሀሳቡን ጥሎ ተኝተዋል። እንዴት? ይኸው ልጅህም እኮ እስካሁን ድረስ እንቅልፉን እየለጠጠው ነው። በአንተ ወጥቶ ነው መሰለኝ። አንዳንዴ በቀላሉ በጠዋት መነሳት ይከብዳል እኮ። እሱስ ልክ ነው። ምሽቱም እኮ ወሳኝነት አለው። የሆነ ነገር ልነግርህ ፈልጌ ነበር። እሺ፣ ግን ምንድን ነው? ሁሉም ሰላም ነው? አረ ሰላም ነው፣ ሰላም ነው። ከቻልክ ብቅ በልና በደንብ እናወራለን። በስልክ እኮ የልብ ማውራት አይመችም። እሺ፣ ችግር የለውም፣ እመጣለሁ። ከመጣ ደግሞ ቶሎና ቁርስ አብረን እንበላለን። መልካም፣ እመጣለሁ። እሺ በል። እሺ፣ ሰላም። እኚህ ሴትዮ ደግሞ ምን ሊሉኝ ነው? ትንሽ ጎደል ስልባቸው ነው አዳዲስ ሀሳብ የሚያመጡት። እነ ናታን እነሱ ጋር ስለሆኑ ብቻ ማለቅ የሌለው ፍላጎታቸውን እንዳሟላ ነው የሚያደርጉት። የኔ ልጅ ባይደርቅ ምን አለበት? እንደው እሺ ቢልና በግራ በቀኝ ሳይሆን እንዲሁ ተግባብተን በቀጥታ ብንረዳዳ። ልሄድ እስኪ ደግሞ በዛውም ሁሉንም አያቸዋለሁ። ከናታንም ጋርም በምችለው ለመቀራረብ መሞከር ይልቀጥል። እንዴ ምንድን ነው ሁሉ ፍትፍት? እኔ ጠበቁት አንድ ነበር ነው ወይስ ቃዥቻለሁ? ያው መካሻ እንዲሆን ብዬ ነው። አታከብደው። ደግሞ እኮ ትልቅ ነገር አይደለም። እሱማ ትልቅ ነው፣ የተለየ ነገር ነው። በኋላ ለምጄ ይኸውልሽ ከቤት አልወጣም እንዳልል። በገዛ ቤትክ ባይሆን አትሂጂ እንዳልል በል። እኔ ደግሞ እሱን ፈልገዋለሁ። ምን? አንቺ ሁሌ እዚህ መሆን እኔ ማገልገል ነው ስራሽ? በቃ ዝቅ ለጊዜ ይባል አይደል? ቀኔ ደርሶ ቀና እስከምል ድረስ ምን ይደረጋል? መቼም ላወራሹ ፍልስፍና ደጋፊ ባልሆንም አሁን እነ ናታን እባክሽ ደውለው ቁርስ እየጠበቁኝ ነው። ወደዛ ልሄድ ነው። እንዴ እንዲህ ሰርቼ ጥለኸኝ ልትሄድ ባልሆነ ትንሽ ሰዓት ይታገሱክ። ምንም ችግር የለውም እኮ ትንሽ ቀምሰት ሄዳለክ። ደግሞ ዋጋህን ማወቅ አለባቸው። እንዲህ እየተለማመጥ ካጣቅጣቸው። ይሄውልሽ በዚህ ነገርሽ እኮ ነው ሁሌ የምናደደው። በሰው ምርጫና ፍላጎት ውስጥ ጥልቅ እያልሽ የምትቀባጥሪ ነው። ቆንጆ ፍትፍት ነው የሰራሁት። ይሄን ስትበላ ደግሞ ቀን ጥሩ ይሆንልሃል። ስለዚህ ያዝ። ወንድሜ በጣም ራበኝ። ትንሽ ብቻ የምታገዝም ብላለንሽ። ቆይ እማዬ፣ እንግዳሽ ማን ነው? ማታም ቢሆን የሚመጣው እስከ ማታ ተቀምጠን እንጠብቃለን ማለት ነው? እኔ እኮ ለእንግዳችን ክብር ይሆናል ብዬ ነው። ቤት ውስጥ ምግብ የሌለ አብቃቅተን የምንበላት መሰልሽ እኮ። እማማ፣ እኔ ግን በጣም ርቦኛል። ትንሽ ሄጄ ልብላ። ጎሽ ቢይ እናቴ። እሺ ትበያለሽ። እድሜ ላንቺ። አንቺ ነሽ እንደ ነፉግ የምታስቆጥሪኝ። ትንሽ ማቆያ ብሉ ብዬ አልነበረ? የምን ማቆያ ነው?
ከበላንማ በደንብ ነው የምንበላው። አሁንማ አንዴ ሀሳቤን ሁሉ አበላሽተሽዋል። አቀራርቢና ሁላችንም እንብላ። አንቺም እኮ ዝም ብለሽ ነው መብላት ፈልገሻል። አይ እንግዳችን እንኳን አማችሽ ነበረ። ያው ለሱ ክብር መስጠቴና እንደ ቤተሰብ አንድ ላይ ቆንጆ ቁርስ እንበላለን ብዬ ነበር። አባዬ ሊመጣ ነው፣ ደስ ይላል። ቆይ ይሄ ሁሉ ነገር ለግርማ ነው? አዎ ምን ነው አይገባውም? ማዘር ቀድሞ ቢነግሩ ኖሮ ጥሩ ነበረ። ዝም ብሎ ነው የለፉት። ይሄ ሁሉ ነገር አያስፈልግም ነበር። ይልቅ በቃ አሁን እንብላ። ምን? ቆይ ምን ማለት ነው? ሰራተኞቹ አመጹ? እኔ መጀመሪያውም ይሄን ፈርቼ ነበር አደራ ያልኩት። ቆይ የትኛው መስሪያ ቤት ነው በአመት 2 ጊዜ ደሞዝ የሚጨምረው? የምን ትርፋማ ነው? እንደሱ አይነት ጥያቄ ሲነሳ ስለ ግብር ወጪ፣ ስለ ተለያዩ ወጪዎችን አታወራም? ይኸውልህ እያስገባን ያለነው ያለምንም ገቢ ነው ብላ አትነግራቸውም ወይ? ይሄ ይኸውልህ ልንገር የማኔጅመንት ችግር ነው እንዴ። ሰራተኛ በዚህ ልክ ሲጠግብ አንድ ልክ የሚያስገባ አለቃ እንኳን ይጥፋ። ለማንኛውም ማረጋግተው ወደ ስራ መልሳቸው። ሰሞኑን እመጣለሁ። ወይ ግርምዬ መጣህ እንዴ? እኔ እኮ ስትዘገይብኝ ጊዜ ስልክ ወደ አንተ እየሞከርኩ ነበር። ይቅርታ ወይዘሮ ገነት በማርፈዴ። አይ ግድ የለም እንደው ስትቆይብን ራበንና ቁርስን እንበላ ነው። እንዴ እየጠበቃችሁኝ ነበር እንዴ? አስፈላጊ እኮ አይደለም። እኔ እኮ በደረስኩበት ሰዓት መጥቼ መጫወት ነው የምፈልገው። አይ ደግ እንደው ከመግባታችን በፊት ስለ አንድ ጉዳይ ላወራህ ነበር። ምንድን ነው እሱ? እንደው የእነዚህ የልጆች ነገር እንዴት ነው የሚሆነው? እስከ መቼስ ነው ዝም የምንለው? እንደው በሰው ቤት ተሳቀውስ እንዴት ይሆናል? ያው እንደ ቤታችሁ እዩት ብላቸውም እንደው የሰው ቤት ሆነና ይከብዳል። ግድ የለም የሚሉት ነገር ይገባኛል። ናታን ከኔ ጋር ያለውን ነገር ካላስተካከለ እኮ ይሉት ቤት ብገዛለትም ፈቃደኛ አይሆንም። እንዴ ይቀበላል እንጂ ለምን አይቀበልም? እንዴት ሆኖ እንዴ? በዛውም ደግሞ ካንተ ጋር ያላችሁን የአባትና የልጅ ፍቅር ያጠናክርልሃል። በዚህ ላይ ደግሞ ከልልቴ ጋር መጋባት እንዳለባቸው እያወራን ነበር። ትዳር ደግሞ ያለ ቤት አይሆንም። እሺ ችግር የለውም። ትንሽ ጊዜ ስጡኝ ብቻ፣ ሁሉንም ነገር አስተካክላለሁ። ጎሽ ደግሞ በወሬ ያስኩህ እኮ እንደው ምን ላድርግ ብዬ እኮ ግራ ገብቶኝ ነው። በልና እንግባ ና። አባዬ እማማ እኮ አባትሽ ካልመጣ ምግብ መብላት አይቻልም ብለውኝ ነበረ። እኔ ግን ስለራበኝ በላው። አረ እዚች ምጢጤ ሆድ ውስጥ ምግብ ሁሉ ገባ እያልሽኝ ነው? አው ልልት እማማ ወንድሜ ሁላ ሆድ ውስጥ ገብቷል። እና ታዲያ አሁን አልበላም ልትል ነው እንዴ? እንዴ እማማ ሆዴ እንደሆነ አንድ ነው፣ የት ውስጥ ከቷል ብሎ ነው። ወይ ጉድ! እኔማ የወደፊት አማችህን ሙያ ትቀምሳለህ ብዬ እኮ ነበር። ምን ነው ያኔ ሚስት ልታረጋ ስትል ሙያውን አልቀመስኩም ነበር እንዴ? ልጄ ምን አትሳሳት። ያኔ እኮ ለአንተም እየገመገምኩልህ ነበር እኮ። ምግብ መቅበሴ እናቶች ቢሆንም አባቶችም አትታሙ። እንደው ግርምዬ ነገርን ነገር ያነሰዋል። ያኔ ከናታን እናት ጋር እንዴት ነበራችሁ? ሙያ ላይ እንዴት ነበረች? ከተለያያችሁስ በኋላ እንዴት ነው ህይወት? ወይዘሮ ገነት ምን ሆነዋል? ማንሳት የሌለበት ድረስ ነው ያስነሱት። ምን አጠፋው እንዴ? እሺ በሉ ልሂድ በቃ። የመንዬ እመጣለሁ። እሺ ምን ነው ትንሽ አቆይም? እመጣለሁ፣ ነገ እመጣለሁ። እሺ እሺ የኔ ቆንጆ። ናታን ብናወራ ጥሩ ጥያቄ ነበር የጠየቅኩ። ስሜታዊ ሆኜ ነው የወጣሁት። ቆይ አንተ ከዚህ ሁሉ ጊዜ በኋላ እኔን ፍለጋ ለምን መጣ? ቤተሰቦች ሴት ነው ያሉት? ምንድን ነው ከኔ የምትፈልገው? ቁጣና ንዴትን ትንሽ ብትቀንሱ፣ በአንድ ጊዜ እንደ አባትና ልጅ ባንሆነ እንደ ጓደኛ ግን የምናወራቸው ብዙ ቁም ነገሮች አሉ። ኧረ እባክህ
ቁጣና እንዴት ይልቀንስ? ለነገሩ አንተ ምን ታረግ? አባቱ ትቶት ሄደ የድሃ ልጅ ሆነ አላደግም። አለመፈለግ፣ መካድ፣ በየጎረቤቱ በአሽሙር ሲነገረው ያደገ ልጅ መሆኑን አላወቅም። የእናቱን የዕለት ተዕለት እንባ ያደገ ልጅ አታውቅም። እናንተ ነህ ልክ ናታ። ምን አለ አንድ ቀን እንኳን ለምን ጥለኝ ሄድክ ብለህ ለምን አትጠይቀኝም? የወለደ ልጁን ጥሎ ለመሄድ ምንም አይነት ምክንያት አያሳምንም። ምንም አይነት ምክንያት። አንተ እኔን ሆነህ አላውቅም። በገዛ ገሌ ተወሰለተብኝ። ክብርና ሚስቴን የተነጠቅኩ ወንድነቱ ዝቅ የተደረገ ባልሆነ አታውቅም። በቃ ስለ እናቴ ከዚህ በላይ ምንም መጥፎ ነገር ፈጥረህ እንድታወራ አልፈልግም። አንተ እናቴን አታውቃትም። በእናትነቷ ታውቃታለህ። መልካምነቷና ጥሩነቷ ግዴታዋ ነው። እሷን ግን በሚስትነት አታውቃትም። ለቃሏና ለባሏ ታማኝ ያልሆነች ሴት ነች። ይኸውልህ ገንዘብ ስታሳድድ የነበረች ከንቱ ሴት ነች። ለዚህ ደግሞ ፈጣሪ ከቷታል። በቃ አልኩህ አይደል እንዴ? ስለ እናቴ ከዚህ በኋላ አንድ ነገር ብታወራ አስቀይምሃለሁ። ልጄ እውነት ይመራል አውቃለሁ። ደግሜ እነግርሃለሁ። ቀድሞ ያወራው ሁሉ ትክክል አይደለም። አንተ ሰው እያትፈታተነኝ ተወኝ። በቃ እኔን ተወኝ። ምን ነው ግርምዬ? ምን ተፈጠረ? ደህና አይደላችሁም እንዴ? ብቻዬን መሆን ፈልጋለሁ። ተረጂኝ። በቃ ዝም ብለሽ አትከታተይኝ። ወንድሜ ምን ሆነህ ነው? የት ልትሄድ ነው? ለምን ወጣሽ አንቺ ደግሞ? እንደ ባለፈው መጥፋት ፈለገሽ ነው? ሂጂ ግቢ አሁን። ምን ሆነሃል? ትንሽዬ ልጅ እኮ ናት። ለምንድን ነው እንደዚህ የምትጫወባት? በቃ ያዣትና ግቡ። እስኪ ተረጋጋ ናታን። በትንሽ በትልቁ መበሳጨትና አካባቢ ላይ ያሉትን ሰዎች ማስቀየም እኮ ተገቢ አይደለም። ለምን ብልህ ሆነ ያንተንና የእህትህን ህይወት አትቀይርም? ምን ማለት ነው ደግሞ? ያልኩ ነገር እኮ ግልጽ ነው። አውቃ ያልኩትን ነገር መረዳት እስካልፈለክ ድረስ እንደ እናትሽ ይሆንሽ አይደለም አይደለ? እሷ ታበዛዋለች እንጂ እኮ አንዳንዴ ልክ ናት። ይሄ እብድ ልጄን ሳያስከፋብኝ አልቀረም። ይኸው በአንድ ጊዜ እኮ ፊቷ ተለዋውጦ መጣች። ዝም በሉ። ይሄ ሁሉ ነገር በእርሶ መሆኑን ቢያውቁ ምንድን ነው የሚያወሩትን አያውቁ። ዝም ብለው ይቀባጥራሉ። በሰላም መሰባሰባችን ባላደፈረሱት ነበር። ድሮም ነገር የሚገነው በእኔ ላይ። በዚህ ርዕስ ነገም ይሁን ዛሬ ሳታወሩ ልትቀሩ ነበር። የገቡበት መስመር ትክክል አይደለም። እኔ መስመር ያዘ ተስተካከለልኝ ስል ሊበላሽ ነው። ተበላሸ እንጂ። አይ እንግዲህ በቃ ወይም ደግሞ ኃላፊነቱን ወስዳለሁ። እንደምንም ጊዜ ስጠኝ፣ የተወሰነ ቀን ከልጅ ጋር እንዴት እንደምታወሩ ነገሮችን አመቻቻለሁ። ምን ማድረግ ይችላሉ? እሱ እንደሆነ ደረቅ ነው። ግድ የለ። እኔ እኮ ገነት ነኝ። መላና ዘዴ አላጣም። በቅርቡ ታመሰግነኛለን። እስኪ እሺ፣ ወደፊት እናያለን። ደህና ዋሉ። ደህና ዋል። ቆይ ልዕልት የገባች እንዴ? አዎ ተናዳለሽ በጣም። ድሮስ ወንድምሽ እያለ ምን ሰላም አለ ብለሽ ነው? እሱ እንደሆነ ሽብር ብቻ ነው ሁል ጊዜ። ምን አደረገ? ቆይ አንቺ አባቴን እፈልገዋለሁ ብለሽ ድርቅ አትይበትም? የወንድምሽ ልብ ድንገት ከራራ ብዬ ነው። አዎ እፈልገዋለሁ። ደግሞ ያውቃል። ታረቁ ብዬ ነግሬዋለሁ። እሱ ግን አባቴን ለእኔም ውሸት ነው አለ። ወይ ጉድ! ቆይ እንዴት ቱጃር አባቱን ሰው አልፈልግም ብሎ ይገፋል? ምን አለበት እንደው ቀን ቢወጣለት። ይሄም አይረባ። ማማ ወንድምሽን ተናገርኩብሽ እንዴ? በቃ አታኩርፊ። ተይው እናት። ልዕልት አንቺን እኮ ነው። አቤት እማዬ። እያለቀሽ ነው እንዴ? ኧረ አይደለም፣ እኔ ዝም ብዬ ተኝቼ ነው። እስቲ ዙሪና ልይሻ። እማዬ በቃ ችግር አለብሽ አይደለ? ምንድን ነው? ቆይ ምን አድርጎሽ ነው? የአባቱን ንዴት አንቺ ላይ ተወጣ እንዴ? ተናገረሽ? ምንም አላለኝም፣ አልተናገረኝም። አንቺ ግን ምን ሆነሽ ነው እንደዚህ ሆነሽ የመጣሽው? ትንሽ ልጅሽ ነገረኛ ሆነ ሄደሽ የምትጣይ እኮ ነው የምትመስይው። እጣላ ልጄ እኮ ነሽ። አንቺ እንደሆነ ሰው የሚልሽን አትሰሚ። ሁሌ ስርስሩ ነው ያለሽው። እንደ ተጨነቅሽ እንደ ተንከራተትሽ። እሱ ምን አደረገልሽ በመልሱ? ምስጋና እንኳን አቅርቦልሽ ያውቃል? እማዬ ተይኝ እስቲ። እንደ ሴቱኝ በልጡኝ። ሴትነት እኮ ብልህነት ነው።
እንኳን አንቺ የዚህ ዘመኗ ልጅ ቀርቶ እኔ እንኳን አሮጊቷ ብልጥ ነኝ፣ ካንቺ ይሻላለሁ። እኔም ምልሽን ብትሰሚኝ ሁሉ ነገር ይስተካከልና ህይወትሽ ያምር ነበር። አንቺ ግን አትረቢው። እናቴ የምትለው ልክ ይሆናል። ናታን ላይ ብልጥ ባለመሆኔና ያለኝ ፍቅር በሙሉ ዘርግፎ ይሆን እንዴ? በዚህ ልክ እየቀበጠብኝ ያለ ደግሞ ምን ተፈጠረ ተገተረሽ የምታይ? እስቲ አንቺን ሀሳብ ደግሞ ልስማ። በዚህ መንገድ ብትጓዥ የምትይው ንገረኝና እንደዛ ላድርግ። ጎሽ አሁን ልብ አገኘሽ ጎበስ። ይሄ ምን ይጂ አንቺ ጓዳ ተጫዋች፣ እኔ ከልልቴ ጋር ማወራው ነገር አለኝ። እሺ እሺ ጎሽ ነያ ቁጭ በይ። ልልት አንቺ ልልት ናታን እዚህ ምን ትሰራለህ? እማዬ እኮ ካየሽ ትቆጣለች። ቤት ሁሉም ወጥተዋል። እና ታዲያ ተመልሳ አትመጣም እንዴ? ባትኖርስ? ሰሞኑን ግን ጸባይሽ በጣም ተቀያይሮብኛል። በሰላም ነው ወይስ የተፈጠረ ችግር አለ? ምንድነው ጸባይ የሚቀያየረው? ደግሞ አንተ በዚህ ጠዋት አስመጥቶ እኔን እንድታወራ ያደረገ ነገር ምንድነው? በዚህ ልክ እኔን የማየትና የማውራት ፍላጎት አትሽ ነው? እያናገርኩ አይደል እንዴ? እሺ በቃ 2 ቀን ብቻ አስጨኝ። ቤት እፈልጋለሁ። ቤቱ እኮ የኔ ሳይሆን የእናቴ ነው። በዛ ላይ ደግሞ ወጣ ያለ የለም። ደግሞ ከፍለህበት ነው የምትኖረው። ማን ነው የሚከፍለው? እማዬ ያለ አንዳች ጥቅም ዝም ብላ የምታኖርህ ይመስላል? በምን ላቅ እችላለሁ? እና እያልሽኝ ያለሽው በዛ ሰውዬ የተነሳ ነው እዚህ ቤት እየኖርን ያለ ነው? አታስመስል ናታን። የክብር ጉዳይ ሆኖብህ እንደሆነ መገመት አያቅተኝም። ታውቃለህ፣ ግን ደግሞ እንደማታውቅ እየሆንክ ነው። ሰላም ወይ ናታን። ቆይ አንቺ ደግሞ ወዴት ነው? እማዬ በንግግሬ በጣም አስከፍቼዋለሁ። ሄጄ ይቅርታ ልጠይቀው። በጭራሽማ እንደዚህ መሆን የለበትም። ካለሱ መኖር እንደምትችይና ዋጋ እንዳለሽ ማወቅ አለበት። እስከ ዛሬ በነበረው ማንነትሽ የሚገባሽን ፍቅርና ክብር ካልሰጠሽ የሱ ምርጫ ካንቺ ባህሪ ውጪ ነው ማለት ነው። ስለዚህ ታሳየዋለሽ። እኔ ጨዋታ አልፈልግም እማዬ። ራሴን ሆኜ እንጂ ካልኩሌት አድርጌ እንድቀርበው አልፈልግም። ራሴን ሆኜ እንዲወደኝ ነው የምፈልገው። ግን እኮ እየጎዳሽ ነው። አንቺ ልጅ አይንሽን ግለጪ። ያንን ሁሉ ሰዓት የመከርኩሽን ምክር እንዳትረሽ። ፈራሁ እማዬ። እኔ እሱን ማጣት አልችልም። እመኝ፣ በተሻለ ሁኔታ ታገኘዋለሽ። ይኸውልሽ የሙዬ ቤት ገቢና ለልዕልት ናታን በጣም ከፍቶታል። ልዕልት ማግኘት ስለማልፈልግ ሌላ ቦታ ነው ማድረው ብሎ አልተያታለሽ። እሺ እውነት ልትሄድ ነው? መጣው ውሸቴን ነው። እመጣለሁ እኮ እሷን ትንሽ ለማስደንገጥ ነው። ሰሞኑን አኩርፋኛለች እና በዝምታ ልትቀጣኝ ፈልጋለች። የእናቷን ምክር ስላለበት ነው እንጂ ክፉ አስባ እንዳልሆነ አውቃለሁ። ስለዚህ ይኸውልሽ አሁን ትገቢና ያልኩሽን ቃል በቃል ትያታለሽ። ኧረ ረጅም ነው፣ ይጠፋብኛል። ሀሳቡ ከገባሽ በቂ ነው። እሺ ግን ይቅርታ በላትና ተታርቃችሁ ቸኮሌት ግዛላት። የኔ ትንሽ ሚጢጢ እገዛላታለሁ። እሺ ደግሞ ይኸውልሽ ከቤት እንዳትወጪ። አሁን እያየሁሽ ግቢና ያልኩሽን ቢያት። እሺ እሺ እያየሁሽ። ልዕልት ወንድሜ እኮ ተናዷል። አልመለስም አለኝ። አልመለስም ማለት ማን ጋር ሊኖር ነው? ደግሞ ምን ማለት ነው አልመጣም ብሎ ማለት? እንዴ ያንቺ አሳዳጊ ሊያረገኝ ነው? አይ ያለበትን ካወቅ እሱ ጋር ሄዳለሁ ወይ ፈልገዋለሁ። ደግሞ ልፈልገው ብለሽ ወጥተሽ ጦስ ውስጥ ልትከቺ ነው? ቢፈልግማ ኖሮ ቀድሞውኑ ይዞሽ ይሄድ ነበር። ምናልባት በድጋሚ ማስተዋል ጋር ሄዶ ቢሆንስ? አዎ ሊሆን ይችላል።
በዚህ ሰዓት ከሷ ውጪ በሩን ከፍቶ ሊቀበለው የሚችል ሰው ህይወት ውስጥ የለም። አይ እንግዲህ አታላዝኝብኝ። ባይሆን ስልኬን ካነሳ ልሞክርና ጭራሽ ስልኬን የማያነሳ ይሄ ባለጌ ለውለታዬ እንኳን እግዜር ይስጥልኝ እንኳን ባይል እንደው ዝም ብሎ ውልቅ ይላል። ግን ልዕልት አንቺ ከደወልሽለት ላነሳ ይችላል። የሄደው እኮ ስለተጣላሹ ነው። ለምን አትታረቁም? እስኪ ተይው ሄመንዬ፣ የወንድምሽ ነገር መች ግልጽ ሆነና። በእናትሽ ታረቂው፣ ደውይለት። አትደውይም፣ ተናግሬያለሁ። የኔ ልጅ ወደ እኔ ደውለ ነው። በእውነት በጣም ደስ ብሎኛል። ለረጅም ጊዜ በጉጉት ጠብቀው ነበረ። ላውራ እፈልጋለሁ። ምችል ከሆነ አሁንም ቢሆን ደስ ይለኛል። እንዴ አንተ ብለኸኝ ነው? በጣም ደስ ይለኛል እኮ። የት ልምጣ? አንተ ወዳለህበት እመጣለሁ። በዚህ ልክ መጨነቅ የለብህም። አጋጣሚ ወደ እናንተ አካባቢ እየመጣው ነበር። ዋናው መንገድ ላይ ልጠብቅ እንዴ? ከዛ ቆንጆ ምሳ፣ አሪፍ ቤት ጋብዛለሁ። ታዲያ እንደ አባትና እንደ ልጅ የምናሳልፈው ቆንጆ ቀን የመጀመሪያው እቺ ትሆናለች። በቅድሚያ ለምን እንደፈለግኩ ብታውቅ አይሻልም? ፈለግኩ እንጂ አባትነትን ለመቀበል ዝግጁ ነኝ አላልኩም። እንዴ እናወራለን ማለት ለእኔ የምስራች ነው። ለወቀሳ የሚሆን ለሌላም ነገር ለእኔ ልዩ ቀን ነች። ተደስተህ መተህ በምናወራው ነገር እንዳትከፋ። መቼም በጎ ነገር ያለው ሰው ነው በጎ ነገር የሚጠብቀው ብዬ ነው። እሺ ለማንኛውም ና። ለእኔ ብለህ ግርማን ማናገርህን ሰማሁ እና ልደውልልህ ብዬ እኔም ስላልተመቻቸልኝ ነው ያልደወልኩት። እንዴ ለአንቺ ማስቲ፣ አንቺ እኮ በጣም ምርጥ እህቴ ነሽ። እኔ ያስቀየምኩሽ እንጂ። አሁን የጠራው ለአንድ እቅድ ነው። በቃ የኛ እቅድ አያልቅማ። ምንድን ነው? ግርማ ወዶሃል። እኔ እናንተ ደግሞ አንድ ላይ ሆነን ግርማን አስከፍተነዋል። ከናታን ጋር ሊያግባቡት የሚችሉትን ሀሳቦች ነጥቀነዋል። ስለዚህ አሁን አንድ ላይ ሆነን አብረን እቅድ እናቅዳለን። ያ ደግሞ አንድም እንደ ካሳ ነው፣ አንድም ደግሞ እኔ እናንተ ግርማን ካስደሰት ነው እሱ እኛን ያስደስተናል ማለት ነው። እኔ እንጃ ማስቲ፣ እዚህ ነገር ውስጥ መግባት ትንሽ ነገሩን ያወሳስበዋል። ማለቴ ያኔ እንኳን እኔ እና አንቺ ሆነን ናታንን ያገኘነው ጊዜ በምን ልክ እንደደነገጠና ያለ የሌለ ነገር ተናግረን እንዳመለጥን ታውቂያለሽ አይደል? እንደውም እሱ የዋ ስለሆነ ነው የተሸወደልን። የዋ ስለሆነ ብቻ ሳይሆን እኛም ጥሩ አስመሳዮች ስለሆነ ነው። ያሰብሽው ለወቀው። እስኪ እቅድሽ ምንድን ነው? ልዕልትና እናቷ። ልዕልት መግባት እችላለሁ? ለምንድን ነው የምታስፈቅጂ? ነይ ግቢ። ደወልሽለት? አልደወልኩለትም፣ እናቴ ተቆጣች። ደግሞ የእናቶቻችንን ምክር መስማት አለብን አይደል? ደግሞ ልደውልለት እንደነበር አትንገሪው እሺ ሄመንዬ። እና በጣም ተናደሽበታል? አዎ ተናድጄበታለሁ። ከአንቺ ጋር እኮ መጣላት አይፈልግም። ደግሞ ቸኮሌት እንደሚገዛልሽ ነግሮኛል። የምን ቸኮሌት? እንድትታረቂው ነው። አልታየሽም ናታን እንደዚህ አይነት ነገር ሲያደርግ? በጣም ደረቅ ሰው እኮ ነው። አግርፈሽዋል። ወንድሜን አትስደቢው። ምን ላርግ ብለሽ ነው? እኔም እኮ ወድጄ አይደለም። ሃሎ ግርምዬ፣ ላወራህ የምፈልገው ጉዳይ ነበረኝ። ወይዘሮ ገነት አሁን በስልክ ላወራዎት አልችልም፣ ምክንያቱም አስቸኳይ ጉዳይ ስለገጠመኝ ልዘጋው ነው። እንግዳውስ ካልክ በአስቸኳይ ልትደውልልኝ ይፈልጋለሁ። ምን የተፈጠረ ነገር አለ እንዴ? ናታን ደውሎልኝ ነበር። ምን ልልህ አስቦ ነው የደወለው? አላውቅም፣ እፈልግሃለሁ አለኝ። ምን ነው የሚያወሩኝ ነገር ከእሱ ጋር የተገናኘ ነው እንዴ? ምን እፈልግሃለሁ ብሎ ደወለ? ሊታረቅ አስቧል ማለት ነው? አይ እሱ አይደለም። ከአወራሩ እንደተረዳው ጥሩ ነገር እንዳትጠብቅ ብሎኛል። እኔ እንጃ እንግዲህ። ለማንኛውም ተነጋገሩና ያወራህን ነገር ትነግረኛለህ። እኔ ግን ለሌላ ጉዳይ ነው የፈለኩ። እሺ በኋላ እደውላለሁ። በል እሺ፣ ደህና ዋል። ሄመንዬ ሂጂና እዛ ቴሌቪዥን እያየሽ ተጫወች። እኔ ልዕልቴን ማወራት ነገር አለ። አላይም። እኔ ከልዕልት ጋር ነው የምፈልገው። አይ እንግዲህ አትጨማለቂ። ሂጂ አልኩሽ ሂጂ። ምን አመሽ ልጅቷን የምትጮይበት ማለት? ይልቅ ጉድ ሆነናል። ነገሩ ሁሉ ተበላሽቷል። ይሄ የተረገመ ነገረኛ ልጅ ይኸው ሰበብ ፈልጎ ያደረገውን አየሽ አይደል? ስለማን ነው እያወራሽ ያለሽ እማዬ? ከወሬው በፊት እኮ ቀድመሽ መሳደብ ጀመርሽ። ስለሌላ ለማን ይሆናል ብለሽ ነው? ይሄ ናታን የሚባል ልጅ ነው። ናታን ምን አደረገ? ለአባቱ ደውሎለታል። እርግጠኛ ነኝ ታርቆት እሱ የድሎት ህይወቱን እየኖረ ነው። ታዲያ አንቺ ምን አስጨነቀሽ? እሱም ቢሆን እኮ በብዙ መከራና ችግር መሃል አልፏል። በጣም ደስ የሚል ነገር ነው የሆነለት።
ምን ትያለሽ አንቺ? ስለ ራስሽ ህይወትስ ማሰብ የለብሽም እንዴ? ታዲያ ይሄ ከኔ ጋር ምን ያገናኘዋል? ተጣልታችኋል እኮ። ይሄንን ሰበብ አድርጎ ከህይወትሽ ቢወጣ አንቺ ሜዳ ላይ ቀረሽ ማለት አይደለም። እንዳመሉ ለያዘው ስልሽ እኮ አንቺ ነሽ ብልህ ሁኚበት። እንደ ሴቶቹ ብትጣዩ ብታስቀይሚው ነው የሚሻለው ያልሽኝ አንቺ አልነበርሽ እንዴ? ግን ደግሞ ይሄው እንደምታየው ውጤቱ እንደዚህ ሆነ። አሁን ምን አድርጊ ነው የምትይኝ? ይልቅ ታረቂውና በብልሃት አብረሹ መሆን አለብሽ እንዴ። በፊት በድህነቱ ጊዜ አብረሽ አሳልፈሽ አሁን የድሎት ህይወት ሲኖር ከህይወትሽ ሊወጣ አልፈልግም እማዬ። ከወደደኝ ከፈለገኝ ራሱ ዋጋዬ ገብቶት ይመለሳል። ከሄደም ደግሞ መጀመሪያውንም እኔ ችክ ብዬ ነው እንጂ እሱ የኔ አልነበረም ማለት ነው። እኔማ ሳስብሽ አንቺማ የሆነ አይነት ጥላ አለብሽ ወይም ደግሞ ያለ ማሰቢያ ነው የተፈጠርሽው። ድሮ እኮ አትወጂውም ነበረ። ከቤትሽ አባረርሽው ነበር። ረሳሽው እንዴ? ምን ትላለች እቺ? ተቃጥል ያቃጥልሽ ቴ ምን እንደው አብረን ምሳ ብንበላ ደስ ባለኝ ነበር። አንተ ግን እዚሁ ማውራት እንችላለን ስላልከኝ በጣም ቅር ብሎኛል። እኛን ለማኖር ለወይዘሮ ገነት ምን ያህል ከፈልክ? ምን? ይሄ ደግሞ ምን ማለት ነው? ማነው ደግሞ ይሄን ያወራልህ? ስለዚህ እኛ በነፃ ነው እየኖርን ያለ ነው? እኔ በበኩሌ ምንም የማውቀው ነገር የለም። ልዕልትን ብትሆን እኮ ፍቅረኛ ናት። በዚህ ክፉ ቀን ልትተው አትችልም። የማይመስል ነገር ለምን ታወራለህ? ቤቱ የእናቷ ነው። እኔን ደግሞ እንደማይፈልጉኝም እንደማይወዱኝም አውቃለሁ። አንተ ግን በገንዘብ ደለልካቸው። ናታን እባክህ ተረዳ። ለምን እየገመትክ ታወራለህ? ምናልባት ልጃቸው ካለ አንተ መኖር እንደማትችል ተረድተው ቅራናቸውን አንስተውስ ቢሆን። አሁን እኔን ስማኝ። እኔ ሕፃን አይደለሁም። በቀላሉ ልታታልለኝ አትችልም። እሺ አድርጌውስ ቢሆን ክፋቱ ምንድን ነው? ከዚህ በኋላ ምንም ነገር እንድታደርግልኝ አልፈልግም። እስካሁን ያወጣኸውንም ከማማ ጠይቄ እያንዳንዱን ሰርቼ እከፍልሃለሁ። ግን እባክህ በቻልከው ፍጥነት ከህይወት ይውጣ። እኔ ከእናቴ ሞት በኋላ የህይወት ትግልን በደንብ ለምጃለሁ። ባልነበርክበት ጊዜያቶች ውስጥ ብዙ ውጣ ውረዶችን አልፌያለሁ። ብዙ ችግር ውስጥ ገብቼ ወጥቻለሁ። ብዙ እየወደኩ እየተነሳሁ ነው እዚህ የደረስኩት። እዚህ ከደረስኩ በኋላ መተጀግና ለመሆን አትሞክር። እኔ አባቴን ያኔ በልጅነት ነው የቀበርኩት። ፈጣሪ በኔ በኩል ነገሮችን እንዲስተካከል አመቻችልሃል። ምን አለ ወደ ህይወት የመጣ መልካም ነገር ብትቀበል። ለምን ትገፋኛለህ? ይቅር ባይ ልብ ቢኖርክ ምን አለበት? እንደው ለየመን ብለህ መድረቅን አቁም። በእናትህ አጥንት ይዣለሁ። ምን አይነት ደፋር ሰው ብትሆን ነው በገደልካት ሴት አጥንት ለመማል የምትሞክረው? እባክህ ልጄ አንዴ እንኳን በጥሞና አዳምጠኝ። ከህይወት ይውጣ። ዳግመኛ ላይ አልፈልግም። ሄሎ። ሀይ ልዕልት፣ እንዴት ነሽ? በጣም ደህና ነኝ። ማን ልበል? አላስታወስኩሽም። ያን ያህል መቀራረብ መሀላችን ስላልነበረ እረዳሻለሁ። ለማንኛውም ማስተዋል ነኝ። እንዴት ነሽ? ከየት ታገኘሽ ዛሬ ነው ወይስ ናታን አንቺ ጋር መጣ? አይ እንዲሁም ስደውልልሽ ናታን አብሮሽ እንዳይሆን እየጸለይኩ ነበር። በሚስጥር ወደ እኔ የሚያስደውልሽ ምን ተገኝቶ ነው? እንደማንተያይ ነበር ያሰብኩት። ለጋራ ጥቅም ሲባል መተያየታችን ግድ ነው። ብልህ ከሆንሽ የምትደሰችበት ቀን ቅርብ ነው። ይገርማል። ሁሉም ሰው ብልህ ሁኚ ይለኛል። ጭራሽ አንቺም ተጨመርሽ። የት እንገናኝ? ላወራሽ ፈልጋለሁ። ያው በምናወራበት ሰዓት ደግሞ እናትሽ ቢኖሩ በጣም ጥሩ ነው። በማመጣው ሀሳብ ደስተኛ እንደሚሆኑ አልጠራጠርም። ቀልድ መሆን አለበት። እውነቴን ነው። ይልቅ ቦታ ምረጪ። ለምን አምንሻለሁ? ከመጀመሪያውም ጀምሮ እኮ ቀልቤ አንቺን አልወደደሽም። በመሀላችንም ምንም አይነት መግባባትና መቀራረብ ኖሮ አያውቅም። እንደውም በተቃራኒው ነው የሆነው። ስለዚህ አሁን ደርሰሽ እኔን መካሪ መሆንሽ እንድጠራጠር ያደርገኛል። ያኔ ውድ፣ በዚህ ልክማ አትፍሪኝ። እኔ የምታስቢውን አይነት ኃይል የለኝም። ማን ፈራውሻለሽ? ስለዚህ የት እንገናኝ? ቤት መምጣት ትችያለሽ? አያያይ፣ አይሆንም እንደዛማ። ናታን ማወቅ የለበትም። ችግር የለውም። ከኛ ጋር ስለተጣላ አይመጣም። እርግጠኛ ነሽ? አዎ። እሺ፣ እመጣለሁ። እሺ። እማዬ ምንድን ነው? ነይማ እንዴ። እሺ፣ እንደ ሙሽራ አልጋሽ ለቂጢጥ ብለሽ የምትጣሪው ለምንድን ነው? ማስተዋል ደወለችልኝ። እሷ ደግሞ ማናት? እማዬ ደግሞ ነግረንሽ አይደል እንዴ? እና ናታን ሲኖሩባት የነበረችው ልጅ እንደውም ግርማን አውቀዋለሁ ምናምን አለች ብለን አልነገርንሽም? እሺ፣ አወቅኳት። እና ምን ፈልጋ ነው የደወለችው? ከኔ ጋር ተገናኝተን እናውራና አንቺን ደስተኛ የሚያደርግሽ ነገር እኔ ጋር አለ አለችኝ። ምንም የገባኝ ነገር የለም። ቆይ በአንቺ ደስተኛነት እሷ ምን ትጠቀማለች? እኔን እስክራ የገባኝ እሱ አይደለ? እንደውም ቤት መጥቼ እንነጋገር አለችኝ። እንዴ እዚህ? አዎ፣ ናታን ማወቅ የለበትም ምናምን አለችኝ። አይ ይሄ ነገር ሴራ ነው፣ መጠንቀቅ አለብሽ። ሰው እኮ ምን እንደሚያስብ አይታወቅም። ለማንኛውም እስቲ የሚሆነውን ስትመጣ እናያለን። ሳላስፎግር ሪከርድ አደርግና ድምጿን እንቀዳታለን። አሁን ብልህ ልጆች
ጎበዝ። ለማንኛውም ተጠንቀቂ። ትንሽ የፈራች ትመስላለች፣ ግን ደግሞ እንዳቀባት አልፈለገችም። ቤቷ ቀጠረች። ቆይ ናታንስ? ከናታን ጋር ተጣልተናል፣ ቤት የለም አለችኝ። ግን ደግሞ ይህ ለቅዳችን ጥሩ አይደለም። ቆይ ማለት የት ሄዱ ሊሆን ይችላል? ታምኛታለሽ? ማለቴ እሷ አንቺ እንደማትወድሽ ግልጽ ነው። በዛ ላይ የነገርናትን ነገር ሁሉ ለናታን ነግረው እንዲከታተለን ብታረግስ? ኧረ እንደዛስ ፈጣሪ ያርገው። ሊያረገውም ይችላል። ከዚህ በፊት እኮ ብዙ ነገር ሆኖ አይተናል። በዛ ላይ ደግሞ ስንት ነገር ነው የተበላሸብን። ባፋችን ጥሩ ነገር እናውራ፣ መልካሙን ብናስብ ይሻላል። ደግሞ ከሆነም ይሁን፣ የበሰበሰ ዝናብ አይፈራም። እኛ ከዚህ በለጠ ስንት ነገር አላሳለፍንም እንዴ? እንዳልሽ። ለማንኛውም ግርማ ሳይመጣብን ቶሎ እንውጣ። እሺ